መቼም ቢሆን ህልማችሁ ላይ ተስፋ መቁረጥ የሌለባችሁ ለዚህ ነው። ከኋላ የምታዩት ረዳት አብራሪ ዳንኤል ማንቲኒዮ ይባላል። ዳንኤል ማንቲኒዮ ያው ተወልዶ ያደገው ጣሊያን ውስጥ ነው። ነገር ግን በልጅነቱ በእናቱ ኢትዮጵያዊ ነው፣ በአባቱ ደግሞ ጣሊያናዊ ነው። በልጅነቱ ግን ኢትዮጵያ በሚመላለሱ ሰዓት ያው ብዙዎቻችን እኔም ልጅ እያለሁ በጣም ኢምፕረስ መሆነው በፓይለቶቹ ዩኒፎርም እና አለባበስ ነበረ። ኤርፖርት በምንሄድ ሰዓት እሱ ደግሞ በሚመላለስ ሰዓት ያው ኤርፖርት ጋር የነበሩት የሚያያቸው ካፕቴኖች፣ ረዳት አብራሪዎች የሚለብሱት ዩኒፎርም በጣም ነበረ የሚማረክበት የሚስበው እና ከዛ ጊዜ ጀምሮ ፓይለት የመሆን ፍቅር አደረበት ማለት ነው። ያ ፍቅር አድሮበት ብቻ ግን አላቆመም። እዛው ጣሊያን ውስጥ እያለ ገና በልጅነቱ ወደ በራ ትምህርት ቤት አምርቶ ነበረ። ያው እዚህ ጋር ከኋላ ቪዲዮ ላይ የማስገባላችሁ የዛው ጣሊያን ውስጥ እያለ የመጀመሪያ ሶሎን አብሮ መጥቶ ይሄ የመጀመሪያ በራችሁ ስትመጡ ብቻችሁን ውሃ ይደፋባችኋል፣ ይሄ ስነስርዓት አለና ይሄም ሲያደርግ ነው ከኋላ የምታዩት ቪዲዮ ላይ ማለት ነው። ነገር ግን የበራ ስኩሉ ስኬታማ አልነበረም። ሳይጨርስ ወይም ደግሞ ከዛ ከበራ ስኩል ወጣ ማለት ነው። ይሄ ሰውዬ ግን በህልሙ ተስፋ አልቆረጥም ነበር ስቲል ማለት ነው። ከዛ በኋላም ደግሞ ኢትዮጵያን ኤርላይንስ ፋን ፔጅ በሚል ብዙዎቻችሁ የምታውቁት አሁን ቲክቶክ ላይ መጥቷል። በፊት ፌስቡክ ላይ ኢንስታግራም ላይ ነበረ። ይሄንን ፔጅ በመክፈት ለኢትዮጵያ አየር መንገድ መልካም ገጽታ የሚባሉ ነገሮችን እየገነባ ነበር ማለት ነው። የተለያዩ ፎቶዎችን፣ ቪዲዮዎችን ፖስት ያደርግ ነበረ። በኋላም ወደ ኢትዮጵያ በመምጣት በኢትዮጵያ ምርት ገበያ ውስጥ እና በቤተ ክርስቲያን ውስጥ በኤዲተርነት እና በካሜራማንነት ያው ከኋላ እንደምታዩት በመስራት ከዛም በኋላ ግን ፋይናሊ ኢትዮጵያ ኤርላይንስን ለመቀላቀል ጆይን ሙከራ አድርጎ ነበረ። አቪዬሽን ስኩል ለመቀላቀል የመጀመሪያው ሙከራ አልተሳካም ነበረ። ለሁለተኛ ጊዜ በመሞከር ኢትዮጵያ ኤርላይንስን ያው ጆይን በማድረግ እንደምታዩት ይሄ እዚህ ከኋላ የምታዩት ፎቶ ስሪ ፍላሽ ሲያደርግ ነው፣ ሲጨርስ ነው ትምህርቱን ሲጨርስ ማለት ነው። ከአቪዬሽን ስኩል በምክትል አብራሪነት ሲመረቅ ነው ማለት ነው። ስለዚህ ህልማችሁ ላይ ተስፋ መቁረጥ የለባችሁም። እኔ ፐርሰናሊ ህልሜ ላይ ተስፋ የማልቆርጠው እንደዚህ አይነት የእውነት ሞቲቬት የሚያደርጉ ሰዎች በህይወቴ ላይ ሲያጋጥሙኝና ሳይ ተስፋ አልቆርጥም ማለት ነው። ስለዚህ ህልማችሁ ላይ መቼም ቢሆን ተስፋ እንዳትቆርጡ። እግዚአብሔር ያንን ትልቅዬ ህልም ልባችሁ ላይ ያስቀመጠው በምክንያት ነው ብዬ አስባለሁ። እንደምታሳኩት ስለሚተማመንባችሁ ነው ብዬ አስባለሁ። ስለዚህ ተስፋ እንዳትቆርጡ ለማለት ነው። በዚህ አጋጣሚ ደግሞ ለረዳት አብራሪ ዳንኤል ማንቲኒዮ እንኳን ደስ አለ ማለት ፈልጋለሁ። ይህን አካውንት ፎሎ እያደረጋችሁ ይመቻችሁ።